ዛሬ 15 ቀን እሺ ሬሳ አስተኝቼ ነው የመጣው ለይወል ብዬ መድኃኒት ብዙ ሲሉኝ ወደ አንተ ሬሳ ጥዬ ነው እንትን ወለ ተቀምጦ ስንት ኦክሲጅን ተደርጎላታል። በዚህ በሳሷታል ዝም ብሎ እሷ መተንፈሳችን እንዴት እንደምትንፋሿ ተይዟል። አቅርበቂያት በእናትህ እንዴት እንደምትሆን እያየሁ ልቀብራት ነው። ምን ላድርግ? አይ ቆይ የምን መቅበር ነው? እጆቻችሁን ዘርጉ። በጌታ በኢየሱስ ክርስቶስ የሞት መልአክ በኢየሱስ ውጣ! በዚህ ሰዓት በዚህ ደቂቃ እንዲህ ያሰቃያል አፍኖ የያዘ በኢየሱስ ውጣ! አሜን። ውጣ! አሜን። ሞት ሆይ ለቀሃት! አሜን። ለቀሃት! ውጣ! አሜን። በናዝሬቱ ጌታ በኢየሱስ ፍሬ አሜን። አጠገቧ ማን ያለው? ለሰው ጥቻት ነው የመጣሁት። ውጪና ደውይላቸው። ምን ሆነ በያቸው። አሜን። ሃሌሉያ። የሞት ኃይል ተሰብሯል። አሜን። የሞት ጉልበት ተሰበረ። አሜን። የብላቴናዋ ልብ ተስተካክሏል። አሜን። በኢየሱስ አሜን። ውጪና ውጪ በቃ ሺ ኢዝ ፍሪ። አሜን። በቃ ተረጋጋ። ስትወጪ ደውይ ያልከኝ እሺ ብዬ እዛ ላለ ሰው ስደውል አሁን ትንሽ እንቅልፍ ወሰዳት አሉ። እንግዲህ ውስጥ ብዬ እግዚአብሔር ይመስገን ብዬ ወደ ቤት ገብቼ ልብስ ቀይሬ መድኃኒቱን ማልገዛው ሄድኩና ልክ እንደ ስታየኝ ነቃ ብላ ስታየኝ እንደዚህ ደረቷ ላይ እንደዚህ እጄን ጫንኩና ጌታ ይባረክ አልኩኝ ስል የሆነ ነገር ተነሳችና ቋቅ አለች ወደ ላይ ማለት ነው። ይሄ የምትነፋውን እንትን ሳልቡታሞል አንዳንድ አስም የሚያማቸው ሰዎች ያውቁታል። እሱን እንኳን አልገባም ብሎ በቃ በስንት በመርፌ አይታታ እንዴት አፈና ምናምን 4 ዶክተር ነበር ሲረባረብባት ነበር። የዛሬ 15 ቀን ነው። የዛሬ 15 ቀን እኔ ደግሞ አትርፉልኝ ያልኩ እየተነሳው እየወደቅኩ ነበር እዛ እነሱ እንኳን ምክንያቱም ነፍስ ነበር የምትጠይቀው። አይኗ አንዴ ጸጥ ይላል፣ አንዴ በቃ መተንፈስ አለመቻል። መቼ ለትንሽ ሰዓት ታውቁታላችሁ። ኦክሲጅን ምንም ጭራሽ የላት ሞታለች። በለዋ ላይ ሽንቷን ሁሉ ለቃ ምናምን ጣር ነው በቃ። ከዛ እኔ ደግሞ 10 ሂጂና መድኃኒት ግዢላት ምናምን ይሉኛል። ቀኑን ሳስታውሰው ዓርብ ነው። መድኃኒት ግዢ ብለው ሲያስጨንቁ የኔ መድኃኒቱን ልገዛ 04 እንደመጣው ትዝ አልከኝና ወደ አንተ መጣው። አሁን ሲወራ ቀላል ነው፣ ሲወራ ወይም ሲመሰከር ምናምን ቀላል ነው። እኔ ስንት ቀን ነው 3 ቀን 4 ቀን እዛ ስንከባለል የነበረውን ነገር እዛ ጋር ያለው ሰው በቃ ልክ ሄጄ ደረቷ ላይ እንደዚህ እጄን ጭኜ ጌታን ሳመሰግን ቋቅ አለችና የሆነ ነገር ከዚህ ላይ ፍንቅል ብሎ ፌስታል ውስጥ ዱብ አለ። ከዛ ተነስታ ቁጭ አለችና እናቴ የሚበላ ስጭኝ ዳንኩ አለች። ጌታ አሜን። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ኢየሱስ ስምህ ይባረክ። አሜን። ስምህ ይባረክ። ታዲያ እኔ አቋቋሜን አይተሃል እንደሆን ላይ ልወጣ ምንም አልቀረኝም። ምክንያቱም እኔ ወላሂ ቪዲዮ ይታል ስልኩ ልጅቷ ላይ ነው። ስራ ቦታ ናት እሷ። አዎ እንደመጣች በሁለተኛው ቀን ነው በሶስተኛው ቀን ስራ ገባች እኮ እሷ። ጌታ ይባረክ። እግዚአብሔር የተመሰገነ ይሁን። እኔ በማግስቱ ይዤ መውጣት ነው የፈለኩት። እነሱ ደግሞ ምንድነው ትላንት ሞት ነበረ፣ የዛን ቀን ሞት ነበር ሲታገሉ የነበሩት። ፈሩ ይዣት እንዳልወጣ። እኔ ወዲያው ነቃቅለው እንዲሰጡኝ ፈለኩ። ያስመለጠልኝ ጌታ ነው። እኔ ሕክምና እኔ ላይ አይሰራም። በቃ እሷ ላይ የነበረ ነገር ጌታ ፈውሶልኛል። እኔ ራሴን አውቃለሁ። መድኃኒት ግዢ ሲሉኝ ስናደድ ካልወጣው ብዬ ትግል ጀመርኩ። ይዤ ልጄን እወጣለሁ ብዬ ማለት ነው። እዛ በሁለተኛው ቀን ወጣች። በሁለተኛው ቀን ተነስታ ስራ ገባች። አሁን ዛሬም ይዣት ልመጣ ነበረ። የዛን ጊዜ አመማት ጊዜ የሸፈነችልኝ ልጅ ነበረች። አሞኛል ብላ ቀረችብኝ አለች። ሳምንትም ተረኛ ሆናብኝ ነው። በቃ ሳምንት እኔ እመጣለሁኝ ቀኑን አስተካክዬ እናቴ አንቺ መመስከር ትችያለሽ እስከዛ ምናምን አለችኝ። ከዛ እኔ ግን ይሄን ሸክም ይዤ እንዴት ተጨንቀህ ጉባኤውን ተነሱ ብለህ እጃችሁን አንሱ ብለህ እንዴት አስጨንቄ እንደሄድኩ አይቻለሁ። ጌታ ግን ገና ሲሄድ ሰራ። እኔ አላውቅም። አሜን። እጅህን አንሳ። በፍጹም የወለድከው አይበላም። አሜን። አይ ፕሮፌሰር የወለድሽው አይበላም። አሜን። በወለድከው ላይ በኢየሱስ ሰይጣን እድል ፈንታ ነው። አሜን። የወለድከው
በጤንነት ይኖራል። አሜን አንተ የወጣ በጤንነት ይኖራል። አሜን አንቺ የወጣ በጤንነት ይኖራል። አሜን ኢየሱስ ስም እየባረኳችሁ አሜን በኢየሱስ በልጆቻችሁ ሳቅ ብቻ ይሁንላችሁ። አሜን